ጤና ይስጥልን እንደምን አላችሁ? በዛሬው ዕለት በበርሸባ ከተማ በቄስ ጎበዜ በአባታችን በቄስ ጎበዜ ተስፋሁን በቄስ ምንተስኖት ጎበዜ በቄስ መሰረት ጎበዜ ማለትም በአባትና ልጁ በሚመሩት ቤተ መቅደስ ውስጥ ነው የምንገኘው ማለት ነው። እና ቀረብ ብዬ አባታችን ቄስ ጎበዜ ተስፋሁን እንዴት ነው እንዳደጉ እንዴት ነው ቄስ መሆን እንደበቁ ጠይቄያቸው የሚከተለውን መልሰውልናል። ጤና ይስጥልን አባ፣ እንዴት እንደምን ሰነበቱ? እስቲ ልጆችዎን እንዴት አድርገው ለቅስና እንዳበቁ እሶስ እንዴት ነው ቄስ ለቅስና ማዕረግ እንደደረሱ ህዝቡንስ እንዴት አድርገው ከዚህ ሀገርም ሆነ በጥንት ጊዜ እንዴት አድርገው ሲመሩ እንደነበረ እባክዎትን አጠር ባለ ሁኔታ ይንገሩ። እሺ፣ እኔማ የተወለድኩበት ብራ ይባላል። ብራ አውስ ጎረው ሆነው ግን ጎጡ መለየውን ተሳየ ትባላለች። እዚያ የተወለድኩኝ እዚያ እናቴ እና አባቴ ተለያይተው አሁን አባቴ አባቶቼ በረለታ ኑረው ወደ ወገራ ወጥተው ከዛች ሳሉ እዚያ ተወለድክ ይሉኛል። ከዛች ግን ተወልጄ ግን ያው በዚያው ኋላም ሚቶቼ በተወለድኩኝ በዓመት ተመንፈቄ ለእናቴ ባል ልታገባ አሁን ባል በመጣላት ጊዜ አይሱን አልሰድም ብለው እኔን ለይተው አስቀርተው እዚያ ግን ያው በመልካም ሀብታሞች ናቸው፣ የላም ጌታ ናቸው። አሁን ሲሆን የጌታ ናቸው። አሁን በሜዳ የሚሞላ ነው። አሁን ሲሆን እንደሆነ ከዚያ አሁንስ እንደ ልቤ አሁን ሲሆን እንደሆነ ወተቱ አንድኛውን በቀን ሁለት ጊዜ አሁን ሲሆን እንደሆነ ነው የሚገፋ የነበረ የሚጠገተው አንድ አሁን 10-15 ገት ነው የሚጠገት የነበረና በዚያው ኋላ ማፍል ምንጭ በተባለ ቦታ ብራ ሰዳች ኖሩ። ሁሉ አንድኛውን ያው ሀብታሞች ናቸው። በዚያው ኖርኩኝ፣ እነሱ አደግኩኝ፣ ለእነሱ እንዳገለገልኩኝ፣ እነሱ ሙያ እንደፈጸምኩኝ በዚህ እየተማርኩኝ በዚህ እንጨት ሰብሬ ውሃ ቀርቼ ሳይቀር ማመጣ በእነሱ ላይ ያደግኩኝ። ኋላ ግን ያው ደግሞ ያንን ሁሉ ብዙ ዘመን ከዚያ ካሳለፉ በኋላ ደግሞ ያው ደግሞ ለቀው ወደ ሄዳሉ። ጉልቶች በምትባል ሀገር ሄዱ። ከዚያ ደግሞ ያው ሳለሁኝ የዛን ጊዜ ባለቤቴ ያው ቅድም እንዳልኩተኝ ረዳ ጸጋ አሁን የበረት ረዳ ልጅ ናተኝ። በዚህ ደግሞ የብላት አይጠገብ አሁን ሲሆን እንደንቢያ ደግሞ የብላት አይጠገብ ልጅ ናተኝ። ከዚያ ተዳርኩኝ። ያው በመልካም አሁን ታርገው ዳሩ 2-3 አርገው ያው ያው ስለ መቼም እግዚአብሔር በማለት አይቀርም። እነሱ በዚያው ሀገር አለፉ። በኋላ ግን አደራ ብለው ለቄሶች ነግረው ወዲያ አጎቶች የነበሩ እነ ቄስ ሊቀ ካህናት ብርሃን እና አባ ጸጋሁን አሁን ሲሆን እንደሆነ እንዲኸው እና አለቃ ጌጤ አሁን የደንቢያ ካህን በሙሉ አሁን ሲሆን እንደሆነ ከዚያ አደራ ብሏቸው ነበረ ባደርነታቸው። ኋላ ያንን ለቀን ደግሞ ወተቱን እነሱ ሲሞቱብኝ እንትነን እንቃሽና የእናቴ ሀገር ነው። ከዚያ ላይ አሁን ሲሆን እንደሆነ ያው ከእለቴን አሁን ሲሆን እንደሆነ አጠናቅቄ አጎቶች የነበሩ ካህናቶቹ እነዚያ በዚያ አገር ያው እንዲያ ብለን እንኖራለን። እኔም ለህዝቡ መሪ ሆኜ የህዝቡን ጣጣ አሁን እየከተልኩኝ ያው እንደዚህ እስከሚያርጉና እነሱ እስከሚጠነክሩ ኖርኩኝ። በኋላም እንደደረሱ አስተማርኳቸው። ያው ባለቤቴ ደግሞ እዚያ ያየሽውንን ደግሞ እነዚህን እየጎተጎተሽ በሉት አባታችሁ እያለች ከእኔ ጠንክራ ያስተማረሻቸው ባለቤቴ ናቸው። እናተኝ እዚያ ይዘው ግን ተምረው
ያው ተድረው ተኩለው ደግሞ እነሱ ደግሞ ያው ይመራሉ። እንደዚህ ብለን ነው አብርሃም ዘሩ ለይስሐቅ ቀዳሚ ትውልዱ እንዳለው የዘር አለን የክህነት አለን በቤታዬ በአባት አምኖ እስከ 10 እስከ 15 ይቆጠራል ካህኑ ሲቆጠር። በዚህም ደግሞ በአባቴ ደግሞ በተስፋው ባሮክ ደግሞ በነ ቄስ ብርሃን ደግሞ ያው ደግሞ እንደዚያው ነው በዚያው ነው እንዲህ ብለን እንኖራለን። ያው እስከዚህ ድረስ እስካለንበት ዘመን ድረስ ደረስን። ይኸውና አምነው እንጂ አስተዳደጌ እንዲህ ብዬ ነው ያደግኩኝ። አሁን እኔም ደግሞ ለህዝቡ ፈቃደኛ ነበርኩኝ። ስራዬን ትቼ ለህዝቡ ነበር ማገለግልና አሁን ሲሆን እንደሆነ እርሻዬን ትቼ ስራዬን ትቼ ያው መቼም ያው እግዚአብሔር በሰጠኝ አይነት ብዙ ይጓደልብኝ ነበረ። የሰውን በማገልገል በጊዜያቱ አይታጨድ፣ በጊዜያቱ አይዘራ፣ በጊዜያቱ አይታረም ብዙ ጎደሎ ነበረ። ግን ለዕለት ግን የምበላው ግን አላጣሁም። ያው በመልካም እንዲያ ብዬ ኖርኩኝ። ያው እስከዚህ ዘመን ድረስ አለሁኝ። ከዚህም ብመጣ ደግሞ ይኸውና ብመጣ ደግሞ የሆነ እንደሆነ በመልካም ሙላው ህዝበ እስራኤል ከዚህ ሀገር ሲገባ እኔ ብቻ ነኝ የቀረው። እዛ ጭንቃሽ የተባለው ጎረቤቴ ሁላ ወንድሞቼ ሁሉ ሀገሩ ለቆ በኋላ ግን ያው ክርስቲያኑ ተባብሮ በግድ እጄን ይዞ ወጥቶ ማለት አወጥቶ ወደዚህ መጣሁኝ። ይኸው ነገሩ ይህን ይመስላል። በጣም አመሰግናለሁ አባታችን። ቅድም እንደሰማሁት ከሆነ ዳሩኝ ወላጆቼ ባለቤቴን ፈልገው ሰው በሰው አጋቡኝ ብለዋል። ባለቤቱን ራሱ አልመረጡም ነበር እንዴ አባ? የለም በእኛ በኢትዮጵያ እንዲህ ሀገር የለም። ያው አባትና ጠይቆ እባካችሁ ፈልጉ ተብሎ ጊዜ ዝምድና ተቆጥሮ መልሶ ዘር ተቆጥሮ አሁን ሲሆን እንደሆነ የገሌ ዘር ተብሎ አሁን እንኳን ሌላ የገሌ ዘር የሸፍ ነው የሃይማኖት ቤት ነው ተብሎ ከዚያ ታጭቶ ያው በመልካም ያቺ ልጅ ተጠብቃ በሀገራችን እንጨት ስትሄድ አሁን ብቻዋን አትሄድ፣ ውሃ ስትሄድ ብቻዋን አትሄድ። አሁን ሲሆን እንደሆነ ከብት ጠብቆ እንዲህ ባልመራ በምናምን የለም ነበረ እና ተጠብቃ ያው ስትዳር የዛን ጊዜ ተመርምራ አሁን ሲሆን እንደሆነ እንደዚሁ በወንድ ትመረቅ እንደሆነ ትመረቃለች። በቅርብ እናቶቻችን ደግሞ እልል ብለው የዛን ጊዜ ያው በመጣች ጊዜ ያው ሽማግሌዎቹ መርቀው ብርሃኑ ታይቶ ወሸኔ ተብሎ ወሸን ወሪቴ ተብሎ በሃይማኖቴ ተብሎ አሁን ጥቅም እንደ ስንዴ ጥሩ እንደ ብርሌ ተቀጣሽ ተቆጠጠሽ በመልካም ያደገሽ መልካም ሃይማኖቷን ህጓን የተገኘች ተብሎ ተዘፍኖ ተንጨብጭቦ በእልልታ ከዚያ ወዲያ ነው እንዲያ ብላ የቄስ ሚስት ብትሆን እንኳን የቄስ ሚስት የማንም ብትሆን እንዲያ ተብላ ነው እንጂ እንደዚህ ሀገር አሁን በበረሃ የሚዞረውን መልሶ ባልየው ተዋደና ጓደኛ ናት ብሎ በዚህ ሀገር የሚባል እንደዚህ ያለው ሸርሙጣ ነው የሚባል በዚህ ሀገር ግን ጓደኛ እያሉ ያወሩታል እንጂ አመንዛሪ ነው። እና የሆነ እንደሆነ ይመስላል እና እንዲህ ብለን ያደግን እንዲህ ብለን ነው የኖርን እንጂ በዚህ ሀገር ነው ጉድ ያየን እንጂ በሀገራችንማ በጣም የከበረ ነበረ። በጣም አሁን የሆነ እንደሆነ ረድኤቱ ሃይማኖቱ መልሶ አሁን የሆነ እንደሆነ እግዚአብሔር ሲለምኑት ይሰማ ነበር። ከዚህ ግን ሁላው ልቅ ያለ ነው። ያው እግዚአብሔርኛም ስናይ ስንኖር መብት የለንም። ካህኑ መሪነቱ አይታወቅ በሰው ነው። ሃይማኖቱ ወዚህ ሀገር ታየዋለህ። መድገም ከቤት አራስ ከቤት አስከሬን በእጅ እየተያዘ በሰባት ቀን ይጠራል የሚለው በሰባት ቀን መርገም የሆነው ይሄ ሁላ ከዚህ ቀርቷል። በጣም ያሳዝናል። ለምንድነው የሰርጉን ሁኔታ ወይስ ደግሞ አሁን የተነገሩትን አንዳንድ ጥሩ አድርጋችሁ ስትጠብቁት የነበረው ሁኔታ ማስጠበቅና ለህዝቡ መንገር ሁኔታው ተመልሶ ሰርጉ እንደ ሰርግነቱ ጋብቻው እንደ ጋብቻነቱ ማለትም ደግሞ ሴቶች ደግሞ እንደ ጥንቱ ለመሆን ያልበቁበት ምክንያት ምንድነው? ማን መብት ይስጥ
መብት አሰጣጥ መንግስት የያዘው ሀገር ሃይማኖት የለ አሁን ሲሆን ንጽህና የለ ያው ነው አገሪቱ ዝም ብላ ናት እንጂ ማነው ይህንን የሚያደርግ የለ መልሶ የመርገም ቤት ለይቶ የሚሰጥስ ማነው መልሶም ደግሞ አሁንስ ይሄን ሃይማኖቱንስ የሚያጠና የለ ይሄ ሁሉ የለ ያ ዝም ብሎ ነው እንደው እግዚአብሔር አምላክ ሲሆነን እንጂ ያው ቁጣውም የበዛ ሰብቱ ሞቱም የበዛ አሁን ሲሆን እንደሆነ ሁላ ቀርቶ ነው የሁላውን ህዝቡ የሚያርግ ያለ የእውነት ቢሆን በልመና ይሰማ ነበረ በጸሎት ይሰማ ነበረ እዚህ ግን ያው አሁን ድብልቅ ያለ ነገር ሆነ ያው መብት የሌለው ሆነ ለኢትዮጵያ እንኳን በማንሙ ነገር ስንት ችግር አለ ይሄንን እንግዲህ እግዚአብሔር አምላክ እሱ ይመልሰው እንደሆነና ደግሞ እግዚአብሔር ደግሞ የሚያደርገው እንዳለ እንጂ ሃይማኖት የለ የለ ብንበላ ብንጠጣ ቢመቸን ምን ቢሆን ሃይማኖት ዋናው የነበረ እድሜ የሚሰጥ ጤና የሚሰጥ አሁንስ የሆነ እንደሆነ ነበረ ከዚህ ለጥቆ ታውቃላችሁ ሴት ወንዱ እያለከተ የሚሄድ እንጨት ይዞ የሚሄድ ነው ሁሉ ህግና ሃይማኖቱ የለም መባም ቢካፈል ስለት የሚሰጡትኝ ችግር ሆነ አንድያውን ንጽህናን ይዞ ነው ንጽህና ከከለለና ሃይማኖት አሁን እንዴት ብሎ ይኖራል በንጽህና ነው ታጥቦ ተነጽቶ ጸሎት ቤት አሁን ሲሆን እንደሆነ ሴቱ በደጅ ሆኖ አሁን ህዝቡን አጥርቶ እንኳንስ የወንዶች እኮ ታጥቦ ነው የሚመጣ የነበረ በንጋት እየሄደ ሰርክ ሲነካ ይሄ ሁሉ በዚህ ሀገር የለም እግዚአብሔር ጦት ይመልስልና አሜን ጦት ይመልስልና እግዚአብሔር አምላካችን እሱ እንደው ምሕረት ያውርድ እንጂ ምን ማለት የለንና ይሄን ይመስላል ያለን አንተ ግን እግዚአብሔር ይባርክህ ይሄንን እንዲያርገህ በመልካም ያጠናቀቅከውን ይሄንን ደግሞ እንዲያውም ከፍተውን በመንግስት ቀርቦ አሁን ሲሆን እንደሆነ እንዲህ ያለ ነገር እንደው ብሎ የሚታሰብና እንደው ለመንግስቱ ልቦናና አይምሮ የሚሰጥልን ያድርገው አሜን አንተ ማለት አስተናግተህ ለማቅረብ እግዚአብሔር የሰጠህን ብታቀርብልን ደግሞ ቁጥጥ የሚመለስ እንደሆነ ያው ደግሞ እግዚአብሔር ደግሞ አምላክ ቁጥጥ ይመልስልን አሜን ይመልስልን እናመሰግናለን አሜን አሜን ለማሳራጀላ እንደሚዳራ በጎይስት አሜን ሁሉ ቦሌ ክርስቶስ ከናፍሬ እንደው ከከንፈሬ ወጣውንን እንደው እግዚአብሔር አምላክ የተመረውን የተናገርከው አሁን በወጣው በገባው የጋር መላክ አጠጋሪ ይሁን አሜን ግን እናንተ ስራትን ስለጠበቅ አምላክ ይጠብቅህ ለልጆች ካንተ ባለቤትህ ቤተሰቡ ይጠብቅ ያርግልን ለዳራባና መሰግናለን አሜን በጣም ነው የማመሰግነው አሁን ደግሞ በለቀስ ውስጥ ልጠይቃችሁ ነው በመከታ አንዳችን መመለስ ትችላላችሁ ተመልከቱ አባታችን እናንተ የምጠይቃችሁ ጥያቄዎች ምንድን ናቸው ብትሉኝ ቅድመ አያቶቻችን አባታችን እንዳሉና ሚቶቻችን እናቶቻችን ሲለምኗት ሲጸልዩላት ከዚች ሀገር መቼ ነው አፈሯን ነክተን መጥተን እዚህ ማርና ወተት ከሚታፈስባት ከሚበላባት ከሚጠጣባት ሀገር መቼ ልደርስ ይሆን እያሉ ሲጸልዩ እኛ የልጅ ልጆቻቸው መጥተን ከዚህ ደርሰናል። አባ እንዳሉት የነበረው እንዳልነበረ ባህላችን እየጠፋ መልኩን አጥቶ የነበረው እንዳልነበረ ሆኖ ህዝቡ ግራ በመጋባት ላይ ይገኛል። እንዲያውም የሚሉት ምንድነው አንዳንዶቹ የኢትዮጵያውያን ባህል አሁን ይጠፋል። ምንድነው እንደዚህ የምትሉ? ጠፊዎች ናቸው። ባህላቸው ጠፊ፣ ታሪካቸው ጠፊ። እነሱን የሚተካ ቄሳውስን የሚተካ ልጅ አልተወለደም ወይም ደግሞ አስተምረው መተካት አልቻሉም ይላሉ። ይህን በተመለከተ ምን ሀሳብ አላችሁ? ይሄ ሀሳቡ ይሄ ደካማ አስተሳሰብ ነው። በጣም ደካማ አስተሳሰብ ነው። ሃይማኖት ደግሞ
ጊዜውንና ወቅቱን ጠብቆ እግዚአብሔር ባነሳው ጊዜ እንደሚነሳ እንደሚቆም ነው። በምንም የኢትዮጵያ ሕዝብ ቤተ እስራኤል በሙሉ ወደዚች ሀገር ሲመጣ በሱዳን ሀገር ብዙ እንደቀጠለ ደረስቦ በአዲስ አበባ ቢመጣም ብዙ ሙቶ ለሃይማኖት ሲል ነው ከዚች ሀገር የደረሰ ጠንካራ ሕዝብ ነው። ሕዝብ በሃይማኖት የተጠነከረ እንደገናም ደግሞ ተተኪው ትውልዱ የማይረሳው ነገር ነው እና ካህናቶቹ ትላልቆቹ ቢያልፉም ነው እንደዚህ ብዙ ታሪኮች እያስቀመጡ ብዙ ታሪኮች እየተው ነው የሚሄዱ። ስለዚህ ተተኪ የለም የሚለው ሀሳብ በጣም ደካማ አስተሳሰብ ነው። ተተኪ እንዳለ ነው እና ሃይማኖቱ ግን ያው አባ እንደተናገሩት በእርግጥ በኢትዮጵያ ስንኖር ሁሉመናው ተለይቶ በወሪቱ እንደተጣፈው በሕጉ እንደታዘዘው ተሰርቶ ተመርቶ ነው የና ሀገር ይዘን የመጣ ወደዚህ ሀገር የመጣ ነው። የኛ አባቶች በጣም ጠንካሮች ናቸው። የወሰዱትን አደራ አልበሉም። አደራውን ሳይበሉ ከነበረበት እግዚአብሔር ካዘዛቸው ሕግ ነው አመጣው ሕጉን የሰጡ። ስለዚህ እኛ እንከበር ነበር እንጂ ሕጋችን አይነሳም ነበር። በእርግጥ ሴት ወንድ ሴት ቢያገባ ቢጠላ ይችላል ወደ ፈራጆች ያቀርባት ተጠላት የፍቺ ወረቀቷን ሰጥቶ ይስደዳት ነው እንጂ ይህ ሁሉ ጥንክርክር የለም ነበር። ስለዚህ ነው አንድ ሰው ቢፋታ በአመት 2 አመት ይፈጃል። ሊጋባም እንደዚሁ በትግል ነው የሚጋባው። ስለዚህ በወሪቱ የሚለው ሌላ ነው። ሰዎቹ ግን የሆነ ሆሜር ለራሳቸው መደራጃ ለራሳቸው የስራ መፈለጊያ ማለት ነው። ይህን በዚህ ነው ብሎ ወሪቱ የሌለውን ነው ብዙውን ሊጋሩ የሚያሳስብ። ስለዚህ ህዝቡ መጠንከር አለበት። ሃይማኖቱን በእግዚአብሔር እንዳዘዘው በዚህ መመራት አለበት። ተተኪም እንደሚኖር ሕጉ እንደማይጠፋ ነው እና ሕጉ በምንም አሁን እንደሆነ አይጠፋም እና ስለዚህ ሀሳባቸው ተቀባይነት የለም። ሀሳባቸው ተቀባይ የለም። ደካማ አስተሳሰብ ነው የሚያስቡት። አመሰግናለሁ። በጣም ደስ ይላል። የእናት የጋብቻ ሁኔታ አባዳሉ ከሆነ ልክ እንደ ድሮ ነው እንትን ያላችሁ? እኛ ልጆቻችሁን ታስተምራላችሁ? እንግዲህ በእግዚአብሔር እርዳታ ያው እየታገልን ነው። እግዚአብሔር ይጨመርበት። እንግዲህ አሜን። እኛ የምንለው እግዚአብሔር ተጨምሮበት ልጆቻችን በእኛ ሀገር እንዲሄዱ ነው የምንፈልገው። እኛ በኢትዮጵያ ሳለን በወላጆቻችን ተከብበን አባ ቅድም እንዳለው አሁን የወላጆቻችን ቃል ፈጽመን በግቢ አሁን በደረስነ ጊዜ እነሱ ሄደው አባት እናት ተነጋግረው የገሌ ቤት ጥሩ ሰው ነው፣ የገሌ ቤት ጥሮች ናቸው፣ ሕግ ሃይማኖት ያላቸው ነው ተብሎ ነው ዘሩ ተቆጥሮ አሁን እንደሆነ የሚጋባይ ነበር። በስነ ስርዓት እኛም ተጋብተን ተመሰገነ ይሁን በመልካም ወልደን ምራት ትሆኛለሽ አማት እንደሚባለው በሰላም በወላጆች ተጋብተን በሃይማኖት ያው አሁን እየመራን ሕዝቡን እንገኛለን። እግዚአብሔር ደግሞ አሁን እኛም ደግሞ ልጆቻችን ተከተን እንደዚሁ በሃይማኖት ደግሞ የሚመሩ ያለ ነው የምንመኘው። አሜን አሜን አሜን። ቀስ መሰረት ጤና ይስጥልን። ሰላም ጤና አባት ሲናገሩ ቅድም ሰምተው ከሆነ የሞተ ሬሳ የነካ ከቤት አይገባም፣ ታጥቦ ተነጽፎ ነው የሚገባ የነበረ። ወይም ደግሞ አንድ የረከሰ ነገር የነካ በሀገራችን ወደ ባህር ሂዶ ልብሱን ታጥቦ ተነጽፎ ወይም ደግሞ ቄሳውስት መርቀውት ነበር የሚገባ። ማታ ሁኔታውን አበሳውን ተናግሮ የሚባል ነገር አለ። አሁን ነገር ከዚህ ሀገር ማከናወን ይቻላል? እንግዲህ እኮ የወሪት ሕግ ነው። የወሪት ጥያቄው በጣም ቆንጆ ነው። የወሪት ሕግ ሲነሳ በጣም እኛ የሌላ ሀሳብ ይመጣል፣ መጥቶ ይቆማል፣ ይዘጋጃል እና ይሄ የኦሪት ሕግ ነው። በኦሪት ዘኍልቍ ምዕራፍ 19 ላይ ስለ እርክስና ወይም ስለ ቀይቷ ላም አንድ ሰው በሞተ ጊዜ ልክ በሶስተኛውና በሰባተኛው ቀን ሁለመናውን ባያጠራ ያ ሰው ከህዝቡ ተለይቶ ይጠፋል ነው የሚለው። ምክንያቱም የኦሪት ሕግ አልጠበቀም። ስለዚህ ልክ ያለው በሞተበት ጊዜ እንኳን በቤቱ ማለት በድንኳን ውስጥ ቢሞት
ያ ሰውዬ እንኳን ሰው ነው። እቃው የተከፈተው እቃ ሁሉ የረከሰ ይሆናል። የተዘጋው ግና የተቀደሰ ነው እና በውሃ የሚቀደሰው በሳት የሚያልፈው አለ ልክ ያለውና ስለዚህ በኢትዮጵያ ምድር ቅድመ አያቶቻችን ከመነኳኩሳት ጀምሮ አባቶቻችን ይህን ህግ ለመጠበቅ ብዙ ሰቆቃ ያሳለፉበት ዘመን ሁሉ ነበር። ሃይማኖት ልቅ በሃይማኖት ይገባ በማለት እስከ ገደል በመሄድ አሁን ስለሆነ በሃይማኖት ሄድማ እንዲህ ታሪክ ነው ጥሩት ይሄዱ ታሪክ ሰውተው ነው ይወጣ ዛሬ ያለ ጊዜ ሁሉ አልፎ እኛ አንዳንድ ጊዜ አይነት ወደቁ እነዚህ ብለው እያለ በተረትና ወይም በቀል እንዳመጣው ሊሆን ይችላል እና ስለዚህ ያልተጠብቆ ሲኖር እያለ ልክ የኢትዮጵያ ምድር በደንበኛ ሆኖ በሶስተኛውና በሰባተኛው ቀን ያሰው በሞተ ጊዜ እንደ ኦሪቱ ሰዎች ሁለት ሰዎች ሆነ አራት ሰዎች ተነስተው ያንን ከቀበሩ ካዘጋጁ በኋላ ልክ በሰባተኛው ቀን በመስዋዕት በጊዜው ያለው ካህናት ይባርካቸዋል። ያው በጸሎት በእግዚአብሔር ቃል ለይባርኩ ካህናት በስመ እግዚአብሔር ካህናት በእግዚአብሔር ስም ህዝቡን ይመርቃሉ ህዝቡን ይባርካሉ በሚለው እኛ በዚህ አይነት ስርዓት ነው የሚሆን የነበረው እና ከዚህ ሀገር ስንመጣ እኛ አካባቢ ወይም የነበረን ዓላማ ወይም የነበረን ተስፋ በይበልጥ በኢየሩሳሌም ላይ በይበልጥ እንጠብቃለን በይበልጥ እዚህ ኢትዮጵያ የነበረው እናድሰዋለን ነው ሐሳባችንና ህልማችን የነበረው። ግን እዚህ እስራኤል ሀገር ስንመጣ ግና ሁለመናው እንዲያውም ለኢፌክት ያለ መስመር ተለቆ እንዲያውም ተነክቶ የቀበረ ሚጥባ ነው ህግን ተመርኩዞ የቀበረ ነው ባለ ሚጥባና ባለ ጥጥ እንጂ አስከሬን ህዶ ነክቶ ጨምቆ ያለ የረከሰ ወልቱ እየተናገረ እና ስለዚህ ወይም ደግሞ ምን የሚባል ነገር አለ ዛሬ ቤተ መቅደሱ አልተሰራም ኤልያስ አልመጣም እየተባለ ይሁሉ ይነገራል። በመጽሐፉ ላይ እንኳን በዚህ በሀገሪቱ ገብተን በተመተርክበት በሃባ ወርከ በሃባ ሀገር ከባሃባ አለው ከለሰተ እስከ መጨረሻ ዘመን የእግዚአብሔርን የቆይትን ህግ ጠብቅ ብሎ የሰጠን እስከሆነ ድረስ በሐሳብ አሁን ስለሆነ ተበትነን ለዘመን አጥብቀን የመጣነው ህግ ጋር ከዚህ ሀገር ባለመጠበቁ ጋፍኛ ከመንግስታችን ከሀገራችን ከተቀደሰው ሀገር ስንደርስ ባለመጠበቁ በጣም በእውነት እያዘነ አባቶቻችን በተለይ አሁን ጠብቆ በሚወር ካሸላይ ይህ ህግ መቼ ነው ወጥቶ ይሄን ምናየው እያሉ ብዙዎች በህይወት በሞት ያልተለዩ አባቶች ሁሉ አሉ በእነሱ ነሳቸው ይላሉ። አሁን ደግሞ በአባቶቻችን ቁራቼ በእነሱ አሁን ባሉት ይሄን ነገር ያው ይለፋሉ ለትምህርት ይሰጣሉ እየጠበቁ መቶ ባይልም ሁኔታው እንዳለ አድርገን ምናልባት እግዚአብሔር ልክ መርምሮና አይቶ ሁኔታውን አንድ ቀን ህጉን ይመልሰው ይሆናል በእውነት ይመልሰዋልና ቀኝና ግራ አትበሉ ተመስመሩ አትጠቁ እያሉ ያው ለኛ ለወጣቱ ካህናትን ጠንክሮ አይዟችሁ እንዳባቶቻችሁ ያው ነው ትምህርት ቢሰጡና እኛም ቢሆን አሁን ስለሆነ በአባቶቻችን ህግ አባቶቻችን እንገተበለደ ያው ይሄን ህግ እስከ ዘመን መጨረሻችን ያው ህጉን እንደምንጠብቅና ህጉን ያው እንደምናስተምር ያለን ዓላማ አሜን። እግዚአብሔር ይርዳል እና ይርዳችሁ እግዚአብሔር ከስም አቤት ተናስተልን ቀደም ስለ እንዳነጋገርኩ አንዳንድ ሰዎች እዚህ ሀገር ከገባ በኋላ ምን ይላሉ ምግብ በሚቀርብበት ጊዜ ማን ነው ያረደው ብሎ ይጠይቃሉ። ቄስ ነው ያረደው ዳት ነው ያረደው ቄስ ካረደው አልበላም ዳት ካረደው እበላለሁ የሚሉ ሰዎች አሉ። ምን ልዩነት አግኝተው ነው እንደዚህ አይደለም ልዩነት በርግጥ ያው እንግዲህ የቅድም እንዳለው ይሄ ሀገሮች እዚያው ያበጁት መመሪያ ነው። ይሄ መመሪያው ምንድነው ተምሮ እርድ የሚያርድ ለብቻ አሁን እንደሆነ እንዲያውም ያው ካህኑ ብዙ በሃይማኖት ነክ በዳቶች ማለት ነው በመጠር ጊዜ ቄሶች ያረዱት አይበላም ይላሉ እና ስህተት ነው። አንድ ሰው ቄስ ሲሆን ቅድም አባ እንዳለው በልጅነቱ ተምሮ በሃይማኖቱ ተቆጥቶ አድጎ በህጉ ተድሮ ከዛ ወዲያ ግን የሃይማኖቱን ትምህርት እንዴት አድርጎ እንዳጠና አካባቢው ጎረቤቱ ያለው ሁሉ በደንብ ያጠናል። ይህ ልጅ ታጣቢ ነው፣ ይህ ልጅ አሁን ንጹህ ነው፣ ይህ ልጅ ጎበዝ ተማሪ ነው ተብሎ ወደ ክህነት ይቀርባል። ከተዳረ በኋላ አባቱ እናቱ ደግሰው በደንብ ይድሩታል። ከተዳረ በኋላ እንደሆነለት በአመትም ሆነ በሁለት አመትም ሆነ እንዳቅሙ እንደፈለገው አርዶ እንደገና ህዝቡን ጠርቶ ልክ ወሪት እንደሚያዘው ነው እንግዲህ ከወሪቱ እንዳለው ስራ ኃጢአት አቃጥሎ ሙሳይቱን አቅርቦ ህዝቡን ጠርቶ
ይሾማል። ተሹሞ ህዝቡን ሊመራ ይችላል። በወሪቱ በዚህ ስናይ ተምሮ አሁንስ እንደሆነ እኔ አርግ የሚል የለም አለ ካህኑ ብቻ። ካህኑ የተቀባው ካህን ሙሳይት የሚያደርገው አሁንስ እንደሆነ የሚያሰምረው ካህኑ ብቻ ነው። ስለዚህ ለምሳሌ እዚህ ሀገር በምናየው ጊዜ በሀገራችን የነበሩ ሰዎች በከተማ የነበሩ በተለያየ ቦታ የነበሩ ያገኙትን ሲበሉ ሲጠጡ የነበሩ ህዝቦች እዚህ ሀገር በሚመጡ ጊዜ አሁን ይማራሉ። ተምረው እንደገና የጥቃት ወረቀት ተቀብለዋል ተብሎ ከዚህ ሀገር የሚፈልገው አብዛኛው በወረቀት ነው። ያው እንግዲህ እነሱ ያበጁት በዲሞክራሲያው መብት ያበጁት ነገር ነው። ስለዚህ ህዝቡ ብዙኛው አንበላም የሚል ይህን በሃይማኖት ጥርቅ ብሎ ያወቀው አንበላም ይላል። እንደገና በዛኛው ደግሞ የተሰበከው ደግሞ ወደዛ ደግሞ እምነት ያደረገው ያ ስህተት ነው። በእውነት ስህተት ነው። ወሪት እኛ የኢትዮጵያ ቤተ እስራኤሎች ካህናቶች ይዘውት ያለው ከወሪቱ እንዳለው በወሪቱ እንደተጻፈው ነው። እግዚአብሔር እንዳዘዘው እንደው ወደ ቀኝ ወደ ግራ የሚሉት ነገር የለም። ወደ ቀኝ የለም፣ ወደ ግራ የለም። እኛ የምንመራው በወሪታችን ነው። እዚህ ከወሪቱ ከዚህ በዚህ ቀን ይናርግ የሚል የለም። በዚህ ህጉን ያዝ፣ ስርዓቱን ያዝ፣ በትእዛዙ ሂድ ስለሚል እና በዚህ ነው እንጂ በእውነት ደካማ ተሳሰብ ነው ብዬ ነው ማስበው እኔ በበኩሌ። አሁንስ እግዚአብሔር እንዳዘዘው ብለድ ጥሩ ሊሆን ይችላልና ይሄን ይመስላል። አመሰግናለሁ በጣም። ኢትዮጵያ ሲከበሩ የነበሩ በዓላቶች አሉና እነዛ በዓላቶች ውስጥ እንዲህ ያለው በዓል እንዴት ባለው ቀን ይካሄዳል? እንዲህ ያለው በዓላት እንደዚህ ባለው ሁኔታ ይሆናል? እንደዚህ ያለው በዓል እንዴት ቀኑንስ እንዴት አድርጋችሁ ታውቃቸዋላችሁ? ወይስ ደግሞ ስማቸውስ ማን ይባላል? መጥቀስ ይቻላል? ይቻላል። ቀኖቹ እነዚህ ቀኖች እንግዲህ እግዚአብሔር የሰጣቸው በዓመት 3 ጊዜ የእስራኤሉ እግዚአብሔር ወደ መረጠው ቦታ ይሰበሰብ ይላል። ይህም ደግሞ እንግዲህ የወሩ መቁጠሪያ ጨረቃው ነው። ጨረቃ በዓል ይሆናል። የወር በዓል ጨረቃ በዓል ይባላል። በዛ 10 ቀን 10 ይባላል ይከበራል። ከዛ 12 አሁንስ ሚካኤል ተብሎ 12ቱ የጨረቃው 12 ይከበራል። ከዛ 15 ይባላል። እንግዲህ እነዚህ መንገድና መመሪያ ናቸው። ለምሳሌ 10 ተብሎ የሚጠራው አስተሰራይ ለማግኘት ነው። በዓመት ቆጥረህ አስተሰራይ ለማለት በወሩ እየተቆጠረ ልክ በ10ኛው ቀን አስተሰራይ የሚሆንበት ቀን ነው። ከዛ በ12 ቀን የሚሆነው የህዳር ማይረግ ወሪት የወረደበት እግዚአብሔር ለታማኝ አገልጋዩ የሰጠው ለሙሴ ይሄ የምንመራበት ወሪቱ የወረደበት ቀን ያው የሰኔ ማይረግ። ከዛ 15 ማለት ባለ መጠለት ነው። ያው ባለፈው ያሳለፍነው የደስታው በዓል ልክ ያንን ለማግኘት ሲባል ልክ በዓላቶች እየተቆጠሩ በየወሩ እየተዘከረ በጨረቃ በዓሉ በየወሩ እየተሰበሰበ ህዝቡ ሽማግሌው ወጣቱ ደግሞ ሚካኤልን እያለ የ12 እንትኑን እየያዘ ልክ ይኸው እንደዚህ እየተመራ ህጉ እንዳይጠፋ እየተደረገ የመጣ ነው። ለምሳሌ የሰኔ ማይረግ በሰኔ ማይረግ ምንድን ነው የሚሆነው? ወሪት የወረደበት አሁን መከርክን ወይ የምታስመርቅበት ነው። 10 በኩራት ወደ እግዚአብሔር የምታቀርብበት ጊዜ ነው። ስለዚህ በግንቦት በእኛ ሀገር ክረምት ይለያያል። በግንቦት ዋናው በሰኔ ማይረግ እናከብረዋለን። በህዳር እንደገና በጨረቃው ቆጥረን የህዳር ሚካኤል ነዶ የምናቀርብበት አሁን ወደ ካህን የሚቀርብበት ያን ማስታወሻ ሆኖ የሰኔ ማይረጉን የሰኔውን ማስታወሻ በሚደርስበት በኢትዮጵያ ምድር ህዳር ወራት ነው። ከመስከረም ጀምሮ እንግዲህ ያው ህዳር ዘንታንግና የሰኔውን ለማስታወስ ያን ግን ዋናው አበይቱ ወሪት የተሰጠበት አሁን ስለሆነ ማነው ፋሲካ ከዋለ አሁን ስለሆነ 7 ቀን ቂጣ እንጀራ ትበላለህ ከሬሳለ ጀምሮ ፍጹም 7 ሳምንት ትቆጥራለህ ተብሎ ጣቢታ በምትቀመስባት ቀን 7 ቀን እግዚአብሔር ባረክሽ እንደሰንበት ናት። ያ ጊዜ ግን ሰንበት ማግስት በበነገታው 7 ሰንበት ትቆጥራለህ ተብሎ ማነው ቅድም እንዳለው በጨረቃው 12 ማለት ነው። ልክ
የሰኔ ማይረር እንግዲህ ወደ ተሰጠበት በርካታ ዋስራት በቆራራ ወደ ጸሎት ቤቱ ወደ ታላቁ ካህናት ቀርቦ የሚጎዘጎዝበት አሁን ስለሆነ ያለ ተብሎ እንዳሉ አሁን ግን ያው ክቡር ቄስ ምን ተስሎት እንዳሉት በዛን ሰዓት በኢትዮጵያ ምድር ያን ጊዜ የእርሻ ምን ይላሉ አባቶቻችን ዝሩ ለክሙ ይላሉ። እንግዲህ አጽደ መስዋዕት ሲቀርብ አጽደ ለክሙ ነው ጥብቁን አሁን ጎዘጎዘ ዘቀረብ ባለው መሰረት ስለዚህ ግን ያችን ቆጥረው አስተራይ በኋላ በአምሳ ቀን ይሄዳል ማይረር በጨረቃው በስግድ ማለት ነው። ያ ማስታወሻ ሆኖ በዛ አባቶች ያንም ይዘክራሉ፣ ያን ሁሉንም ያከብራሉ። ከዚህ ያው በስግድ ቀን ምንድን ነው የምናነበው? በስግድ ቀን የሚነበበው ሕገ ኦሪት ነው። ለምንድን ነው ኦሪቱ ነው የሚነበበው? በዛ ሰዓት ስግድ እኮ ማለት እኮ አባቶቻችን ለምሳሌ የመጀመሪያው ቤተ መቅደስ ፈርሶ ተበትነው 70 ዓመት ከተመለሱ በኋላ ልክ ከዚህ ሀገር መተው ከገቡ በኋላ ዛሬ ኢትዮጵያ በአንድ ካህናት ስንመራ የነበረው በአንድ ሕገ ኦሪት ስንመራ የነበረው በአንድ አባት ስንመራ የነበረው ከዚህ መተን ቅድም ስጠይቅ እንደነበረው በመብሉ በመጠጡ ቄሱ ያደረገው ራባ ያደረገው ሄዳት የሚባለው ክፍል እንዳለው ሁሉ በዛ ሰዓት የሀሳብ ለውጥ ነበረ፣ የሀሳብ መቀያየር ነበረ፣ የሀሳብ ያለማባት ነበረ፣ ይጨንቃቸው ነበረ፣ ይሰበስባሉ፣ ይበተናሉ፣ አልሆናሉ። በዛ ሰዓት ግን መሪዎቹ ማለት ነው በእነ ዕዝራና በእነ ነህምያ ዘመን እስኪ ይህን ነገር ያሆነ በእውነት አለጥረት የሚረዳ የለም እኮ ልክ በመጀመሪያው በርሳው ዓመት ብርሃን ሰረቀ በታላቁ ቀን በዛን ጊዜ ሁላቸውም ተነስተው ወደ ጸሎት ተዘጋጁ። ማቅ ለብሰው ጥቁር ለብሰው ባክህ ጌታዬ የአባቶቻቸውን አምላክ እየጠሩ ኦሪቱን ቆራጣ በጣሳውን አድርገው እየተረጎሙ እየቀጠሉ እንትን እያደረጉ ያን ጊዜ እንደገና እግዚአብሔር ጸሎታቸውን ሰማና በሉ ዛሬ ታላቁ ቀን ነው፣ ብርሃን ሰረቀ የደስታ ቀን ነው። ስለዚህ ግን ያማረውን ትበላላችሁ፣ ያማረውን ትጠጣላችሁ፣ በቤት ላሉትም ለድሆቹም ከመብሉ ስለብላቸው ብሎ ያው ያላቸው ቀን ነው። ስለዚህ ግን በመጽሐፉ ያን ጊዜ ታላቅ ቀን ነበረ፣ ዝናብ ነበረ። ያን ጊዜ ግን ልክ ቆራጣ በጣሳውን ሲያነቡና ሲተረጉሙ ማንን አገኙት መሰል? እንግዲህ በቤተ መቅደሱ ያን ጊዜ አጣራት አቃጥል መጽሐፉን በዛን ሰዓት ግን የዳሱን ባህል አገኙት ይላል። ያን ጊዜ እንግዲህ እግዚአብሔር ልክ በጸሎት ልባቸው ሲመለስ እግዚአብሔር ሰማቸውና ምን አሉ? ህዝቡ የህዝቡ ሀሳቡ መግባባትና አንድነት ማካተት ጀመረ። በዛን ሰዓት እንዲያውም ይህ ከሆነ ይህ ከጀመረው ልክ የዳሱን ባህል 8 ቀን ማክበር አለብን ብለው ወሰኑ። ስለዚህ መጽሐፈ ነህምያ ምዕራፍ 9 ላይ ይገኛል። ያ ሁሉ ያው የአባቶቻቸውን አሁን ብሎ ቆሞ ሌዋውያን በበማይረጉ ቆሞ እግዚአብሔር ቃል ታደረጉ። በዛን ሰዓት ግን የክረምት እንትን የዝናብ ሁኔታ ስለነበረ በጨረቃው በ24 በህዳር ማለት ነው በ24ኛው ቀን ማለት ነው ባለሳሳት በዛን ሰዓት ያው ቆመው ቀሪቱን እንትን አድርገው ቀኗን ከ3 አደረጓት። በብርሃን ሰረቀ የጸለዩባት ያን ጊዜ ደስታ ቀን ነው ማቃ የለበስበትን ተብሏል። ያን ጊዜ ግን ልክ እንደገና ልክ በጨረቃው በህዳር በ24ኛው ቀን ያን ጊዜ ግን ቆመው ቀኗን 3 ከፍለው አንዷን ለመጸለያ የሚለምኑበት አንዱን አሁን ስለሆነ እያነበቡ እየተረጎሙ እያለቀሱ አሁን እግዚአብሔር ስም ቃሉን የሚተረጉሙበት አንዱን ደግሞ ወዶ ደግሞ መስዋዕት ደግሞ የሚያቀርቡበት አድርገው በዚያ ነው። ስለዚህ ይሄ ሕግ ኦሪት ይኸው ቅድም ቄስ በተሰጥ እንዳለው ይህ የተደረገው በዚህ በእስራኤል ሀገር ነው በደህናው ዘመን። እንግዲህ ግን ሁለተኛው ቤተ መቅደስ ተሰርቶ ተሐንጾ በእነ ዘሩባቤል ያ ሁሉ ከሆነ በኋላ ዙሩ ኃጢአት መስራት አይቀሬ ነው። ሰው ማለት ስህተት ነው። ከገነት በወጣ ጊዜ ነው የተሳሳተው። ስለዚህ ግን እንደገና ሲሳሳት ያው መበተን ተጀመረ። በኢትዮጵያ ምድር በ2000 ዓመት ዘመን ይህን ሕግ ይዘው ቆዩ። ስለዚህ ነው ተራራ ተፈልጎ ሂዱ ሽብሪት ይላሉ በዕብራይስጥ። ለምን ሕጉ በኦሪት በተራራ ስለተሰጠ ልክ ኢየሩሳሌም እንድንገባ ይህን ነገር ደግሞ ተራራ ተፈልጎ ልክ በየዓመቱ ይህ ሕጉ ይከበርና ያው ስራ ብቻ ነበር። በዚያ ነው። አመሰግናለሁ። በጣም በእያንዳንዷ ቃል በምታወጣት ከማር የጣፈጠ የሆነ ነገር ስለሆነ በእውነቱ እኔ በጣም ነው ደስ የሚለኝ እና ዛሬ እኔ በእውነቴ ነው የምነግራቸው የዚህን አይነት እድል እናንተ ጋር ሆኜ ሰጥታችሁኝ አባቶቻችን ማነጋገር በመብቃቴ ከፍተኛ የሆነ ደስታ ነው የሚሰማኝ። ለተማሪዎችም እነግራቸዋለሁ። ይህ አሁን የመጣሁበት መምህራንን በአገራችን ውስጥ ያሉትን መምህራን የአማርኛ መምህራኖች የኮምፒውተር ሳይንስ ትምህርት የሚባል አለ።
በኃላፊነት ይሰጣሉ። እና ይህን በምሰጥበት ጊዜ አንዳንዶቹ ይህን የመሰለ ዓለም አያውቁትም ወይም አናውቀውም እና ጠለቅ ብለን ለማወቅ እንዲያመቸን እያንዳንዱ መምህር ሂዶ ቀሳውስትን በአካባቢው እየጠየቀ ባህላችን እንዲያስተምር፣ ወጋችን እንዲናገር፣ ልምዱን እንዲያፋፋ፣ ተማሪው ደግሞ ያለውን አመለካከት በጥሩ ሁኔታ እንዲመለከት ለማድረግ ነው ዛሬ ከዚህ ድረስ የመጣው። ታስቦ የነበረው በርከት ያሉ ሰዎች ሊመጡና ብዙ ፎቶ አንሾች ማለት ነው ሊመጡ ነበር። ቀደም ብዬ ስለጠየቅኳቸው ቀደም ብሎ የኛ ነገር ስለማይታወቅ አንድ ነገር ሆነ ቢባል ሊከስ ስለሚቻል ስለማይቀር እኔ በዚህ ሰዓት አንችልም ስላሉኝ እኔ ራሴ ብቻዬን የመጣሁበት ምክንያት ለዚህ ነው። ትምህርት ሚኒስቴር አሁን እናንተ ያላችሁትን በሙሉ በእንትን ማስገባው ነኝ አስገባዋለሁ፣ አስተምረዋለሁ፣ ተረጉመዋለሁ፣ ወደ ዕብራይስጥ ቀይረዋለሁ። ይህ ሁኔታ መምህራንም ሆነ ተማሪዎች እንዲያውቁ አረጋለሁ። ሌላው አንዱ ትልቅ ነገር ምንድነው? ቅድም አንበላም አንጠጣም የሚሉት አይብሉ አይጠጡ። ዋናው መሰረታችን እናንተ ስለሆናችሁ እናንተ ባላችሁበት ግን ሁል ጊዜ መታገል አለብን። አብራችሁ ሁል ጊዜ አንድ ከሆነ ህዝቡ ከእናንተ ጋር ከሆነ እንዳይወት በባሉ በምንም ታምር የሚሉት ነገር ሁሉ የኛን ዓላማ ሊያሰናክለው አይችልም፣ ወይም ደግሞ ይሁድነታችን ሊያጠፋው አይችልም። እንዲያውም የበለጠ ሊያበረታታው ይችላል። አንዳንድ ነገሮች አሉ ያልተሟሉልን፣ እነዛን ደግሞ እግዚአብሔር ያሟላልን። በጣም አመሰግናለሁ አባቶቼ። ትልቅ አሳሳቢ ነው። ለምሳሌ በተዋንዶ የቄሱ እንበላለሁ አንዱ የራባኑ እንበላለሁ ከሚለው ላይ ሁልጊዜ በእርግጥ አባም ሲናገሩ የሚኖረው ነው። አውቃለሁ። እና ቀድሞም ጀምሮ በእስራኤል ሀገር ከገባንበት ጀምሮ ድሮ ማን ነው ያረደው ብሎ የሚጠይቅ ካህን ነው። ትክክል ገብታችሁ እዚህ ማን ነው ያረደው ብሎ የሚጠይቅ ካህን ነው እንጂ ህዝብ አይጠይቅም። እና ስለዚህ እኛ ህዝቡን ለማላከፋፈል ሲባል ህዝቡን እንዳይለያየ መለያየት የለበትም ሲባል አባም የሚሰጠው ትምህርት ባካችሁ ወገኖች ቄስ የሚረዳው ራባን የሚረዳው ተራው ህዝብ ብሉ። ካህናት ግን ትክክለኛ ነው። ካህን ማንኛው ነው ትክክለኛ ካህን ማንኛው ነው ሙሉ ካህን ማንኛው ነው ማረድ የሚገባው ካህን ብሎ በወሪቱ ያለ ነገር ነው። የበላይና የበታችነትና አለ አጣርቶ ያለ በእርግጥ ህዝቡም ይህን ሁሉ ያውቃል። ግን ደግሞ እዚያ ደግሞ ብዙ ጊዜ ደግሞ ብዙ ህዝብ ይህን ሁሉ ያውቃል። ብዙ ጊዜ ደግሞ ደራ ነው ወገናችን ህዝባችን ይህን ደራ ትቶ ይህን መከፋፈል ትቶ በእውነት ቀና ሀሳብ አስቦ ልክ ለወደስተፊቱ ይዘነው የመጣነው በእውነት አሁን አዲስ ወንድሞቻችን ከኢትዮጵያ የመጡ በአሁኑ ሰዓት ለምሳሌ ፈረስ ሙራ ወይም እንደዚህ ተብሎ የሚመጡ ሰዎች አሉ። እኔ በበኩሌ አዲስ ወንድሞች ተወልደው መጡ ለነብር አልተሳሳትም። ምክንያቱም ወገኖቻችን ናቸው። ለነገር ግን ለምሳሌ እንግዲህ እኛ ሁለት ህዝብ ክፍለን ካለው ከዚህ ከነጩ ወይም ከእስራኤል ህዝብ ላይ በሃይማኖት እየተዋጋነ እንደገና ከገዛ ወንድሞቻችን ጋር ስንዋጋ ይህ ለእኛ ጥሩ አይመስልም። ነገ ወዲያ ለምሳሌ ችሉ በእኛ በኩልም በእኔ በኩልም በሌሎች በኩልም ራባነት ተነስተው ሊቀ ካህን ሊሆኑ ይችላሉ፣ ተነስተው መንግስት ሊሆኑ ይችላሉ። ታዲያ ማንኛው ነው የሚመሩት? በግቢ ደረጃ እንዲሆን ለምሳሌ ዛሬ እየተጋባ ይሁሉ አለ። ስለዚህ ግን አባቶችም ቢሆን ይህንን ቀና ሀሳብ እየሰጡ ህብረተሰቡን በቤት ይህን የሚሰማም ይህም የሚያዳምጥ ክፍፍል ቀርቶ ለአንድነት ቀደም በትግሉ እንዳወሳ ነው በጸሎት ነውና ሀሳባችን በልመና በጸሎት በዝግጅት ከሆነ ሁሉ ነገር ይሳካል። ተጨማሪ ደግሞ ስለ አዲሶች ነው። አዲሶች እንዲያውም ለእኛ ለካህናቶች በጣም ትልቅ ክብር ይገባል ይሰጡን ነበር። ትልቅ ክብር የሚሰጡን ለምንድን ነው? አባቶች ይህን ሃይማኖት ይዞት ባይኖሩ እነሱ እዚህ መምጣት አይችሉም ነበር። እኛ ብንጠፋ ኑሮ አብሮ ሁሉም መጥፋት ነበር። ስለዚህ ግን አሁን ሰው ለብሰው ሃይማኖት ስለሞሉ ለዚህ በቅተዋል። ስለዚህ ደግሞ መሪዎቻቸው እያሳሳቷቸው ናቸው እንጂ ራስ መራዎችም ሆነ ወገኖቻችን ናቸው፣ ሰዎቻችን ትውልዳችን ናቸው። ስለዚህ እግዚአብሔር መልካሙን ልቦና ሰጥቶ አንድ የሚሆንበትን ነገር አየህ። አሁን እንግዲህ ምንድን መሰለህ እኔ እግዚአብሔር አምላካችን ንጹሕ ነኝ፣ እናንተ ደግሞ ንጹሕ ሁኑልኝ፣ ስሜን ፍሩ፣ መቅደሴን አታርክሱ ነው ያለ። በአገሪቱ በገባችሁ ጊዜ መንታ ልብ እንዳይሆንባችሁ። አሁን ሲሆን እንደሆነ አመንዝራይቱም ትሙት አመንዝራውም ይሙት፣ ሁለቱም ይሙቱ ነው ያለ። ነገር ግን አሁን ሲሆን እንደሆነ ግን ደግሞ ጋለሞታ በአገሪቱ አይኑርባት ይላል።
አሁን ሲሆን እንደሆነ የሴቱን ጋለሞታ መቼም አንደዚህ አመንዝራይቱ ሞት አመንዝራይ ሞት ብሏል እና የወንድ ጋለሞታ ደግሞ በሀገሩ አይቀመጥ ብሏል እና ስለዚህ ደግሞ መንታ ልብ ደግሞ በእስራኤል ሀገር መንታ ልብ አይሆንባችሁ ብሏል። ዛሬ ያለን መንታ ልብ ነው። አሁን ቅድም እንደጠቀስነው ይሄ በኋላ የመጣ ፈረሲ ሞራ ሁሉ እኛ እንዴት አድርገን ነው አሁን ዶሴው አንድያውን እንዲህ ብሎ ተቆልሎ ያለ ቤት ራባኒ የዛን ጊዜ አዲስ አበባ እየፈረምን ያመጣነው ህዝብ ሁሉ አሁንም ተኛ ጋር ያለም አለ ብዙም ደግሞ ክዶ ደግሞ አሁንም ደግሞ በራባኒ ይገባል። ይህንን ደግሞ መንግስት በእውነቱ ህዝበ እስራኤል አንድነት ሆኖ እነዚህ ሰዎች ወይ ይመኑ ወይ ደግሞ አሁን ሲሆን እንደሆነ ያደረግነውን ያንን አሁን ዶሴው ይታይና መልካም ለሰራነ ቄሶች እንዲያደርጉን እያሉ የኞቹ ሰዎች እየሄዱ እየዘጉ አሁን ሲሆን እንደሆነ እነሱ አይበላም ምርኩዝ ነው እያሉ ስላስጠኑ ይህን በጣም አሳዛኝ ነው እና ስለዚህ ግን በዚያው ነገር እግዚአብሔር አንተን በሰጠህ አሁንስ መልካም ስራህንና ይህንን ለራባናን ብታቀርብልን አሁን መንግስት ብታቀርብልን ህዝቡ እግዞ ብሎ ከእነዚህ ሰዎች ጋር የሚያፋርድ ነገር አገኘን። አሁን ሲሆን እንደው ይህንን ያለው ሰው ማን ነው? የእነሱ የኢትዮጵያ ቄስ ያሉት አይበላም ብሎ ያወጀላቸው ርኩስ ነው ያለው ሁሉ አሉ የገዛ ወገኖቻችን ናቸው። ይህንን ለመነጋገር የሚያበቃን ተሆነ እንዲያው ይህንን ሰናድተህ እንዲያው ብታቀርብልን ለመንግስት እንለምንሃለን። ስልጣኑን ኃይሉን እንስጥ። አይ ስንት ትግል ያለበት መሰናክል አለ አባቴዋ። ያ ስንት መሰናክል ነው ቅድም